የሳቸውን ፋና ለትውልድ ለማስተላለፍ እነ ያሲን ኑሩ ከአህባሾች ቀድሞ ሰኞ ሲጾሙ ሲጠየቁ የተወለድኩበት ወር ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። ምርኩዝ ላይ መውሊድ አከበሩ። ድምጻችንን ዝግ አድርገን 100 ሰለዋት በታላቅ ክብርና ፍቅር እንልካለን። እንጀምር። አምና 800,000 ሰላዋት ነበረ። ዘንድሮስ ሪከርዱ ተሰበረ ወይስ እንዴት ነው? ጧቱን ቻሌንጅ አንዴ እንድገመው አይደለ? ሁላችሁም ስቴርስ በርስ ተያዩ እርስ በርስ። ሴትና ወንድ አንድ ላይ አደባልቀው አይን ላይን ተያዩ እየተባሉ ነው። ምን ሊፋጠጡ ነው ወይስ ምንድነው? አስደት ለመውሊድ እናከብራለን የሚሉ ሰዎች እንዲሁን ጣሉት፣ ጭፈራውን ተውት። ይከበር ያሉ አይማዎች ሱና እንኳን ተከተሉ። ጤናቸውን ብቻ ያበራጩ አድርጉ። እናወግዛለን ምንድን ሰዎች ቀኑን እንዳንጸየፈው እንጠንቀቅ። የፈቀዱ ዑለማዎች አሉ እያለን የፈቀዱ ዑለማዎች አሉ። እነሱ በፈቀዱበት መንገድ አክብሩ እያለን